እውነተኛ መምህራን ትምህርታቸው እንደ ቃሉ ነው። ለገንዘብ የሚሯሯጥ ደርቲ ሞቲቭ የላቸውም። ሰውን አያታልሉም። እውነትን ከነልጣጩ ለጉባኤው ይናገራሉ። የሚከፈለውን ዋጋ ይከፍላሉ። እውነተኛ መምህራንና ምስክርነታቸው በሚል ርዕስ እንማማራለን። ሐሰትንና ሐሰተኛ አስተማሪን ማጥናት ብቻውን በቂ ስላልሆነ እውነተኞቹ ደግሞ እንዴት ባለ ጎዳና እንዲሄዱ መጽሐፉ የጻፈልንን ማጥናት ከእያንዳንዳችን ይጠበቃል ማለት ነው። በአንደኛ ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ 12 ባለው ክፍል ውስጥ የምናቀርበው ልመና ከስህተት ወይም ከክፉ ዓላማ ወይም እናንተን ለማታለል ከመፈለግ የመነጨ አይደለም ይላል። አገልግሎታችን፣ ስብከታችን፣ ለእናንተ የምናቀርብ ያለው ልመና፣ ማሳሰቢያችን ከስህተት የመነጨ አይደለም። እውነተኛ መምህራን ሐሰተኞችን ይቃወማሉ እንጂ እነርሱ ራሳቸው በሚቃወሙት የስህተት ትምህርት ውስጥ ተጠላልፈው አይገኙም። እንደዛ የምታሟቸው ሰዎች ደግሞ አይደለንም ነው የሚለው። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 2 ላይ ሁለተኛ ቆሮንቶስ 4:2 የእግዚአብሔርንም ቃል ከሐሰት ጋር አንቀላቅልም ይላል ጳውሎስ። የእግዚአብሔርን ቃል ከሐሰት ጋር አንቀላቅልም፣ ይልቁንም እውነትን በግልጽ እየተናገርን በሰው ሁሉ ሕሊና ዘንድ ተቀባይነት እንዲኖረን ራሳችንን በእግዚአብሔር ፊት እናቀርባለን። በትምህርታችን ውስጥ ስህተትን፣ በስብከታችን፣ በማሳሰቢያችን፣ በየትኛውም የወንጌል አገልግሎታችን ውስጥ ስህተት አለ ብላችሁ ልትከሱን አትችሉም። ስለዚህ እናንተ የተሰሎንቄ ሰዎች ምናልባት እንዲህ አይነት ሐሜት ቀድሞ እናንተ ጋር መጥቶ ከሆነ የምናቀርብላችሁ ልመና ከስህተት የጸዳ ነው ይላቸዋል። እውነተኛ አገልጋይ አገልግሎቱ፣ ትምህርቱ ከምን የጸዳ ነው? ከስህተት የጸዳ ነው። እሱን ነው የሚነግራቸው። በሁለተኛ ደረጃ ልመናችን፣ ማሳሰቢያችን ከክፉ ዓላማ የመነጨ አይደለም ይላል። ከክፉ ዓላማ የድሮትም እርኩሰት ይለዋል። እዚህ ጋር ከክፉ ዓላማ የሚለው ንጹሕ ካልሆነ መነሻ ሐሳብ የመነጨ አይደለም። የኛ አገልግሎት ነው የሚላቸው ያለው ከደርቲ ሞቲቭ ተነስተን የምናገለግል ሰዎች አይደለንም። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 5 ላይ አንደኛ ጢሞቴዎስ 6:5 ላይ መንፈሳዊ ነገር ትርፍ ማግኛ የሚመስላቸው አንዳንድ ሰዎች አሉ ይላል ጳውሎስ። መንፈሳዊ ነገር አገልግሎት ትርፍ ማግኛ የሚመስላቸው ሰዎች አሉ፣ ወይም ትርፍ ለማግኘት ብለው የሚያገለግሉ እንደዚህ አይነት የቆሸሸ ሞቲቭ ይዘው በመንግስቱ ሥራ ውስጥ ተሰማርተናል ብለው ክሌም የሚያደርጉ ሰዎች አሉ። እኛ እንደነሱ አይደለንም ነው የሚላቸው። በቲቶ ምዕራፍ 1 ቁጥር 11 ላይ ቲቶ 1:11 ላይ አስደናቂ ነገር ጳውሎስ ይናገራል። ትክክል ባልሆነ መንገድ ጥቅም ለማግኘት ሲሉ ማስተማር የማይገባቸውን ነገር በማስተማር ቤተሰብን ሁሉ በመበከል ላይ ናቸው ይላል። ከማስተማራቸው በስተጀርባ ያለው ሞቲቬሽን ጥቅመኝነት ነው። ለጥቅማቸው ሲሉ ማስተማር የማይገባቸውን ነገር እያስተማሩ ቤተሰብን፣ የእግዚአብሔርን ሃውስሆልድ ይበክላሉ፣ ፖሉት ያደርጉታል፣ ኮንታሚኔት ያደርጉታል። ከራሳቸው ነቢያት አንዱ ስለ እነርሱ ሲናገር ትምህርተ ጥቅስ ውስጥ የቀርጤስ ሰዎች ዘወትር ውሸታሞች፣ ክፉ አውሬዎች እና ሰነፍ ሆዳሞች ናቸው ብሏል። ይህም ምስክርነት እውነት ነው፣ አጥብቀ ገስጻቸው ይላል። ሐሜቱ እውነት ነው። ክፉ አውሬዎች ናቸው። ሆዳምነትና ስንፍናን አንድ ላይ አቆራኝቶ ነው የሚነግረው። ሰርተው መብላት አይፈልጉም። ጥቅመኛ መሆን ስለሚፈልጉ ማስተማር የማይገባቸውን ያስተምራሉ። እኛ ግን እንደነሱ አይደለንም። ስለዚህ የምናቀርብላችሁ ልመና ከክፉ ዓላማ፣ ከቆሸሸ ሞቲቬሽን፣ ከረከሰ መነሳሳት የመነጨ አይደለም ይላቸዋል። እግዚአብሔር እንዲህ ባለ የቃሉ ጌጥ አገልግሎታችንን ያሳምርልን። በሶስተኛ ደረጃ አገልጋይነታችን ይዘን የምንመጣው መልእክት እናንተን ለማታለል ከመፈለግ የመነጨ አይደለም ይላል። በጣም ሆን ተብለው የተመረጡ ቃላቶች ናቸው። ስህተት፣ የረከሰ ሞቲቭ፣ ደግሞ ሰውን የማታለል እቅድ፣ እኝን ይዘን አይደለም፣ እናንተን ለማታለል ከመፈለግ የመነጨ አይደለም ይላል ጳውሎስ።
የትምህርት ጥራትና የሞቲቭ ንጽህና እንዳላቸው ከተናገራቸው በኋላ የአደራረግ ንጽህናም ያለን ሰዎች ነን። ማታለልን እንደ ዘዴ ተጠቅመን ለማገልገል የወጣን ሰዎች አይደለንም። እዚህ ጋር ስራ ላይ የዋለው የግሪክ ቃል ዳላስ የሚለው ሁሉንም አይነት የማታለል፣ የመሸወድ፣ የማጭበርበር ዘዴዎችን የሚወክል ቃሉ በሁሉም አይነት የማታለል የህይወት ጉዳዮች ውስጥ ስራ ላይ የሚውልን ቃል ነው ጳውሎስ የተጠቀመው። ውሸትን፣ ተንኮልን፣ ወጥመድን፣ ማሳሳትን፣ ማጭበርበርን እንደ መሳሪያ በመጠቀም ሰው ላይ ጥቅመኛ መሆን ማለት ነው። ጥቅማችሁን ለማስከበር ማታለልን መሳሪያ አድርጋችሁ ስትጠቀሙ ማለት ነው። እውነተኛ መምህራን ትምህርታቸው እንደ ቃሉ ነው። ለገንዘብ የሚሯሯጥ ደርቲ ሞቲቭ የላቸውም። ሰውን አያታልሉም። እውነትን ከነልጣጩ ለጉባኤው ይናገራሉ። የሚከፈለውን ዋጋ ይከፍላሉ። እኛም በዚህ ዘመን ያለን ቅዱሳን እነኚህን 3 መመዘኛዎች እንደ መለኪያ ተቀብለን ራሳችንንና አገልግሎታችንን ማየት አለብን። ለዚያ ደግሞ ጌታ ይርዳን። አስተውላችሁ ከሆነ ስህተት፣ የቆሸሸ መነሻ ሐሳብ እና ደግሞ ማታለል እነኚህ 3ቱ እርስ በርሳቸው የሚመጋገቡ ናቸው። ሰው ትምህርት ላይ መሳሳት ሲጀምር ሞቲቭ መበላሸት ይጀምራል። ሰውን ማታለል ኃጢአት ውስጥ ደግሞ ገብቶ ይሰነካከላል። እውነተኛ የቃሉ አገልጋይ ራሱንም ጉባኤውንም ከስህተት ከደርቲ ሞቲቭና ከየትኛውም አይነት የማታለል አካሄድ የሚጠብቅ ነው። እንዲህ ያለውን ህይወት እግዚአብሔር ያብዛልን።